ሌሊት በተደረገው የዓለም ዋንጫ የጥሎ ማለፍ ጨዋታ የ5 ጊዜ የዓለም ቻምፒዮኗ ብራዚል በለቅሶና በእንባ ከ2026ቱ የዓለም ዋንጫ ተሰናብታለች። በሌላ በኩል ደግሞ ሜክሲኮን ከእንግሊዝ ጋር ያደረገው ጥሎ ማለፍ ጨዋታ በእንግሊዝ አሸናፊነት ተጠናቆ እንግሊዝ ወደ ሩብ ፍጻሜው ተቀላቅላለች። ዛሬ በዓለም ዋንጫ ላይ የታዩ እጅግ አስደንጋጭና ታሪካዊ ክስተቶችን ይዘንላችሁ ቀርበናል። ቪዲዮውን ከመጀመራችን በፊት ግን አሁኑኑ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ፣ ቤተሰብ እንድትሆኑ ግብዣችን ነው። ብራዚል ከኖርዌይ ጋር ባደረገችው ጨዋታ በመጀመሪያ አጋማሽ ትልቅ እድሎችን ብራዚል ፈጥራና አግኝታ የነበረ ቢሆንም የፍጹም ቅጣት ምት አግኝታም በብሩኖ ጉማሬሽ ሳይጠቀምበት ቀርቶ አክሽፎታል። የኖርዌዩ የ35 ዓመት ግብ ጠባቂ ኦርጃን ኒላንድ በዚህ ውድድር ዘመን በክለቡ ያሳለፈው ጊዜ ጥሩ ባይሆንም እና በብሔራዊ ቡድኑም ብዙ ጨዋታዎችን ሳያደርግ ቢመጣም በዚህ ወሳኝ ደቂቃ ላይ ግን የብራዚልን ግብ አድኖ የቡድኑ ባለውለታ ሆኗል። በመጀመሪያው አጋማሽ ኖርዌይ 65% የኳስ ቁጥጥር ብልጫ ነበራት። ጨዋታውም ባዶ ለባዶ በሆነ አጋማሽ ወደ እረፍት አምርቷል። በሁለተኛው አጋማሽ ግን ነገሮች ሙሉ በሙሉ ተቀያየሩ። የኖርዌዩ ገዳይ አጥቂ ኤርሊንግ ሃላንድ በራሱ ብቃት ጨዋታውን ቀየረው። ሃላንድ 2 ድንቅ ጎሎችን በማስቆጠር ኖርዌይን 2-1 በሆነ ውጤት አሸናፊ አድርጓታል ማለት ነው። ይህ ጎል ሃላንድ በዚህ የዓለም ዋንጫ ላይ ያስቆጠረውን የጎል ብዛት ወደ 7 አሳድጎለታል። በዚህም ምክንያት ታላቋ ብራዚል ከ16ቱ ዙር ውጭ ሆኖ ያው ከዓለም ዋንጫው ተሰናብታለች ማለት ነው። ኖርዌይ ደግሞ ወደ ሩብ ፍጻሜ በመሸጋገር ከእንግሊዝ ጋር የምትገጥም ሆና ትጠበቃለች። ከጨዋታው በኋላ የተሰጡት አስተያየቶች እጅግ ልብ የሚነኩ ነበሩ። የብራዚሉ ኮከብ ኔይማር በከፍተኛ ሀዘንና በእንባ ሆኖ ሞከርኩኝ፣ አሁን ግን አብቅቷል ሲል የዓለም ዋንጫ የሱ የመጨረሻው ሊሆን እንደሚችልም በቴሌቪዥን መስኮት በይፋ ተናግሯል። በሌላ በኩል ታሪክ የሰራው ኤርሊንግ ሃላንድ በደስታ ሲናገር ይህ ከፈጣሪ የተሰጠኝ ስጦታ ነው፣ ጎል በቀላሉ እንዴት እንደማስቆጥር እኔ ራሴ አላውቅም ብሏል። የቡድኑ አጋሮቹም ሃላንድ በመካከላቸው በመኖሩ እድለኞች መሆናቸውን ገልጸዋል። ሌሊት በተደረገ በሌላ ጨዋታ አዘጋጇ ሀገር ሜክሲኮ በደጋፊዋ ፊት በእንግሊዝ 2-2 ተሸንፋ ከውድድሩ ውጭ ሆናለች። በ10 ተጫዋች ሁለተኛውን አጋማሽ የተጫወቱት እንግሊዞች በሃሪ ኬን እና በቤሊንጋም 2 ጎሎች አሸንፈው ወጥተዋል። በጨዋታው ኳንሳ በሰራው ጥፋት በቀይ ካርድ ከሜዳ ወጥቶ ነበር። የሶስቱ አናብስት አምበል የሆነው ሃሪ ኬን በውድድሩ 6ኛ ጎሉን ማስቆጠር ችሏል። ሃሪ ኬን በዓለም ዋንጫው በድምሩ ያስቆጠራቸውን የግብ መጠን ወደ 14 ከፍ ማድረግ ችሏል። ሜክሲኮ በጥሎ ማለፉ ካናዳን በመከተል ሁለተኛ ተሰናባች አዘጋጅ ሀገር ሆናለች። በቀጣይ በሩብ ፍጻሜው እንግሊዝ ከኖርዌይ ጋር ተጠባቂ መርሃ ግብራቸውን በሚያሚ የሚያካሂዱ ይሆናል። ሜክሲኮን ያሸነፉት እንግሊዞች ከጨዋታው መጠናቀቅ በኋላ ደስታቸውን በሚገልጹበት ወቅት ጆርዳን ሄንደርሰን መጎዳቱ ተገልጿል። ሄንደርሰን ከማስታወቂያ ቦርድ ላይ ወድቆ እንደሆነ እየወጡ ያሉ መረጃዎች ያስነብባል። ለበርካታ ደቂቃዎች ሕክምና ሲደረግለት የቆየው ሄንደርሰን ኦክሲጂን ተደርጎለትም ከሜዳ ሲወጣ ታይቷል። አምበሉ ሃሪ ኬን በሰጠው አስተያየት አሁን ላይ ደህና ይመስለኛል ሲል አስተያየቱን ሰጥቷል። በሌላ በኩል የምንችለውን ሁሉ አድርገናል ብሎ የተናገረው የሜክሲኮ ብሔራዊ ቡድን አሰልጣኝ ዳቪር አጉዌሪ ቡድናቸውን መውቀስ እንደማይፈልጉ ከጨዋታው በኋላ ተናግረዋል። የምንችለውን ሁሉ አድርገናል ያሉት አሰልጣኙ ተጫዋቾቼን የሞክስበት ምንም ምክንያት የለኝም ሲሉ ተደምጠዋል። ሁሉን ላደረገልን ድጋፍ ለማመስገን እፈልጋለሁ፣ ትልቅ ብሔራዊ ቡድን አለን ብለዋል አሰልጣኙ የሜክሲኮ ማለት ነው። የእንግሊዝ ብሔራዊ ቡድን በዘንድሮ የዓለም ዋንጫ ጉዞ 11 ጎሎችን ከመረብ ላይ ማሳረፍ ችሏል። እንግሊዝ ያስቆጠረቻቸውን ግቦች ሃሪ ኬን 6 ጎሎች፣ ቤሊንጋም
4 ጎሎችና ማርከስ ራሽፎርድ 1 ጎል ከመረብ ማሳረፍ ችለዋል። ለብሔራዊ ቡድኑ በተጠናቀቀው የውድድር ዘመን በፕሪሚየር ሊጉ የተጫወቱ የቡድኑ አባል አንድም ጎል ማስቆጠር አልቻሉም ማለት ነው። ዛሬ የዓለም ዋንጫ 16ቱ ጥሎ ማለፍ ጨዋታዎች ዛሬ የሚቀጥለው 2 ጨዋታዎች ይደረጋሉ። ተጠባቂው የፖርቹጋል ከስፔን ጋር በዳላስ ስቴዲየም የሚያደርጉ ጨዋታ ተጠባቂ ሆኗል። የውድድሩ አዘጋጅ አሜሪካ በበኩሏ ከቤልጂየም ጋር ሲያትል ስታዲየም ላይ ትጫወታለች። የሁለቱ ጨዋታዎች አሸናፊዎች በሩብ ፍጻሜው እርስ በርስ የሚገናኙ ይሆናል። ጨዋታዎቹ ምሽት 4 ሰዓት ፖርቹጋል ከስፔን፣ ሌሊት 9 ሰዓት ደግሞ አሜሪካ ከቤልጂየም የሚደረግ ይሆናል። ዛሬ የነበረን መረጃዎች ይህን ይመስላሉ። የቻናላችን አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ እንድታደርጉ እንጠይቃለን። በቀጣዩ እስከምንገናኝ ድረስ ሰላም ቆዩ።